ፌዴራል ፖሊስ 91ዱን ጉበኛ አፈስኩት አለ እንደ ቆሎ። ስንቱን አፍሰት ትችላለህ ፖሊስዬ? ዘንድሮ እኮ የገጠመን ሌባ 1 2 3 አይደለም፣ ቀበሌ ሙሉ ሌባ። የሚሰርቁት እነሱን ለመያዝ ፍዳህን የምትበላው አንተ። አይዋቸው ምን እንደሚመስሉ ሁሉም ጃኬት አድርገዋልና መንግስት ጃኬት ማደል ጀመረ እንዴ? ይሄኛውን ደግሞ እዩት። የሰረቃትን ወደ ዶላር መንዝሯታል። ለሌብነቱ ፎቶ በኩራት ነው የሚነሳው። መስረቅ ኩራት የሆነባት ሀገር አጠገብ ያለው የጸረ ሙስና ኮሚሽን የሚባለው መስሪያ ቤት ሙስና ሌብነትን ለመከላከል የተቋቋመ ነው። እሱ ግን ሌባ ሚኒስቴር መስሪያ ቤቶችን ለይቻለሁ በጥናት ይለናል። ገቢዎች፣ መሬት፣ የውጪ ጉዳይ እያለ ይቀጥላል። ማን አጥናልን አለህ? ሌብነትን ተከላከል ነው፣ ሪፖርት አቀርብልን አይደለም ያልነው እኮ። ማን ነው የሚከላከለው? ኃላፊነቱ ማን ነው የሚወጣው? እነዚህ ሰዎች እንግዲህ በተለያዩ መስሪያ ቤቶች ከፍተኛ ኃላፊዎች ናቸው። ኃላፊ ተብሎ የተሾሙት ናቸው። እኔ እነሱ ብቻ አይደሉም ሚኒስትሮቹ ጭምር። ምንድነው ስራችሁ? የተሾማችሁበት አንዱ በመስሪያ ቤታችሁ ሌብነትን መከላከል ነው። የት ሄዳችሁ ነው እነዚህ ሁሉ ሰዎች ሀገሪቷን እንዲህ ሲያፍሷት ሲግጧት? የት አብራችሁ እየጋጣችሁ ነው ወይስ የት ሄዳ? እናንተ ጭምር ነው እንትን ማለት ያለበት። ፖሊስ በእንደዚህ አይነት ሁኔታ ሌቦችን ለቅሞ መጨረስ አይቻልም። አሁንም መልእክቴ፣ ነገም ከነጎዲያ መልእክቴ፣ ፓርላማው ሌባን በግድያ የሚሸኝበት ህግ ያጽድቅ። አስደግፈ ከዛም በኋላ በጥይት ራሱ በቆፈረው ጉድጓድ ላይ መክተት ነው እንጂ ሌላ ምንም ሶሉሽን የለውም። በእንደዚህ አይነት ሁኔታ ተለቅመው አሁንም ከኛ ደሞዝ ላይ በተቀነሰ ታክስ ነው እዛም ሄዶ ምንቀልባቸው። ገና እነሱን ለማስበየን እነሱ ላይ ደግሞ ፍይል ለማሰጠት ሌላ ፍዳ አለ። ምስክሮችን መሰብሰብ፣ ማስረጃ መሰብሰብ፣ ሌላ ስንት ፍዳ ነው። ከሰረቁት በላይ ሌላ ፍዳ አለ። ስለዚህ አጭሩ መንገድ ኢትዮጵያ ውስጥ ሌባን በግድያ የሚጨርስ ህግ መውጣት አለበት። ይሄ ተግባራዊ መደረግ አለበት። ይሄ እስካልሆነ ድረስ ግን አይመስለኝም። ሲጀምር ይሄ 2018 ጤነኛ አመት አይደለም። ብቻ በሰላም ይለቅ። እነዚህ ግድግዳ ተደግፈው ጀርባቸውን ፎቶ የሚያስነሱት 4 የሀገሬ ልጆች 34 ኪሎ ግራም አሺሽ ወደ ሀገሬ ልታስገቡ ነው በሚል ነው ሳውዲ አረቢያ የያዘቻቸው። እነዚህ 8ቶቹ ደግሞ በተመሳሳይ 160 ኪሎ ግራም ጫት ወደ ሀገሬ ልታስገቡ ነው ብላ ነው የያዘቻቸው ብለው ነግረውናል። እንግዲህ እነዚህ ልጆች ሳውዲ አረቢያ ለመግባት በህጋዊም ሆነ በህገወጥ መንገድ የተለያዩ ፍዳዎችን አይተዋል። ሀገር ውስጥ የነበረን የመስገብገብ ባህሪ ተከትሎን ሳውዲ አረቢያ ድረስ ይዞኝ ሄዱ። በቃ በአቋራጭ ለመበልጸግ የሚደረጉ ጥረቶች እንግዲህ ሳውዲ አረቢያ በእንደዚህ አይነት ወንጀሎች ላይ የማያዳግም የሞት ፍርድ ነው ስትፈርድ የነበረው፣ የምትፈርደውም ጭምር። ይሄንን እያወቅን ምን ያህል መስገብገብ ነው? አርፈን አንቀመጥ። እኔ ለወደፊቱ ሀገራችንን ያሰጋታል ብዬ የማስበው እንደዚህ አይነት ወንጀሎች ናቸው። ምክንያቱም የሀገራችን ትላልቅ ባለስልጣን የነበሩ ሌቦች ልጆቻቸውን ቢያንስ በሰረቁት ብር ቢዝነስ ሰርተው እንዲኖሩ አላደረጓቸው። $34,000 ነው በወር ማጠፋው አይነት ወሬ የሚያወሩ ናቸው። አባታቸው ከሼልፍ ላይ ዲግሪን ማስተርስን በቀላሉ ሲያነሳ ያዩ ልጆች ናቸው። ስለዚህ ስለ ትምህርት ምን የሚገባቸው ነገር አይደለም። አባታቸው የሰረቀው ብር አንድ ቀን ያልቃል። ባለቀ ሰዓት እነሱ ይሄንን ብር የተለያዩ አሽሾች ተለማምደውበታል። ስለዚህ ወደ ሀገራቸው መጥተው ወይም ደግሞ ባሉበት ሀገር ላይ እንደዚህ ልጆች ልምምድ ማድረጋቸው አይቀርምና ሌብነት እንደዚህ አይነት ተጓዳኝ ውጤቶችም ይዞ ይመጣልና ባላችሁበት ባትስገበገቡ። በተለይ ሳውዲ አረቢያ አካባቢ ያላችሁ ሰዎች ባትስገበገቡ መልካም።